ምንድነው የምትይኝ? ብረት ድስቴን ካነሳህበት ቦታ መልስ አስቀምጣት እሺ ስትወስድ እንዳላየው ሁሉ ስትመልስ እንዳላይ ከፈለክ እገባለሁ መልሳት ዛሬ ጩኒ ደግሞ ሌላ ቦታ አስቀምጠሽ ከሆነ ፈልጊ ከምሬ እኮ ነው አንቺ ገብተሽ እስክትወጪ እሱ ካለበት ቦታ ንቅንቅ አላል ምን ነካሽ ልጅ አንቺ እኮ የእጁን ርዝመት ስለማታውቂ ነው መልስ ከፈለግሽ በ10 ጣቴ ፈርሜ ልመስክርለት ባንዱም እንዳፈርሚ ያውልሽ እዛ ጋር አንተ ከመቼው እዛ ደረስክ ነው ወይስ ሸሽቶ አይደለም እባክሽ ሽሮ ሰለቸኝ ተሰቃየው ቅቤ ስጋ አማራይ ብሎ ሸፍቶ ነው ራሷ ናት እዛ ጋር ወስዳ የጣለችው እኔ ነኝ የራሴን ብረት ድስት እዛ ውስጥ ጀምጣለሁ ራሷ ውስጥ ደብቃ ነው እንጂ እኔ እዛ ውስጥ ማስቀምጠው ቅድም ውስጥ ያለው ማደፍቼ እዛው ረስቼው ነው ጎሳው ይቀርታል ተመልከች እዛው ረስታሽው ቢሆን ግን ትርፍ መሆኑን አረጋግጬ አጮልልሽ ነበር እኔ ስለቀናበት ወንድ ነበር ጉድ ዘንድሮ የማይሰማ ጉድ የለም እንዲህ ለመዘፍዘፍ ካፏጨህማ አጥበህ ብታሰጣ ትፎክር ነበር ማለት ነው እዚህ ግቢ ግን ምንድነው እየተደረገ ያለው እንዴ የራሴን ካልሴን እንኳን እየዘፈዘፍኩት እያቃጠልኩት ባፏጭ ምንድነው ችግሩ አረ ምንም ችግር የለው እንደው እኔ ጉዱ ገርሞኝ እንጂ እንኳን ካልሲ አንተስ ተምረህ ተዘፍዝፈ ቀርተህ የለ አይ ጩኒ ብንከባበር ይሻላል እሺ በጣም ትገርማለህ በለማንኛውም ቡና ላፈላ ነው ጩኒዬ ቶሎ ቃሽን ጨራርሽና እንግባ ውስጥ እንጫወታለን እሺ እንዴ አንደኛ ሐሳብ ነው ቶሎ በይ ምን ሆነሃል? አንተ ምን ሆነሃል? እኔማ እየሄድኩ ነው። ከመሬት ተነስተህ ትቆጣለህ እንዴ? እኔ አልተቆጣሁም። እንደው በራሴ ነው የተበሳጨሁት። አንተ ቆይ እንዴት ሰው ክሩን በጥሶ የማለበሰን ሳይፈጽም ወደ ኋላ ይላል? እኔ አልበላሁም። እንዴት ሰው ቃሉን ይበላል? እኔ አልበላሁም። እናቴ ትሙት አልበላሁም። ያው አባቴ ይሙት አልበላሁም። ምንም ነገር አልበላሁም። ማን ያለ? ያው የሰው ወሬ ነው። እኔ አልበላሁም። ማን ነው በላ ያለ? እኔ ወራሴ ነው የበላሁት። እኔ ወራሴ ነው ዋጥ ስልቅጥ ያረኩት። ጎሽ ሳይ እንኳን በላ። አንተን እንዴ ጎራው? አንተማ ይገባል እንኳን በላ። ግን ጎራው ማንን ነው ካድከው? ጀማውን ጀማው ምንድነው? ወንድም ነው? እሷን ሳሊዝ አልመለስም ብዬ ምዬ ተገዝቼ ቃሌን ዋጥ ስልቅጥ አርጌ ባዶዬን ስመለስ ጊዜ ሰው እንደ ጠላኝ አገር ምሩ አንቋሸሸኝ አሾኮሾ ገብይ እኮ ነው የምልህ። ታዲያ አንተ ለምን ባዶ እጅህን ሄድክ? ጠፋኝ። ሀገር ምድሩን አስሼ አጣኋት። ማናት የጠፋችው? ሚስቴ ዳርሜ። አዎ ሰምቻለሁ። ሚስቱ ጥላው ሄዳ ሚስቱ ትታው ሄዳ እሷን ፍለጋ ነው የወጣው ሲባልማ ሰምቻለሁ እኮ። ዳርሜ የበላች ባልቷል። ጎራው ጅብማ እኮ ይጮሃል። ጮሃል። አንተ አልሰማክ ይሆናል እንጂ አልጮህም። ኧረ ይጮሃል። አይ አልጮህም። እንዴ ትናንት ራሱ ማታ ሲጮህ ነበር። አይቶኝ አልጮህም እባክህ። ጅብማ ይጮሃል እኮ። አልጮህም። ያው ግን ለምን አትተዋትም? አልተዋትም። ዳርም የለሽ ማለት እኮ ሚስቴ ገበናዬ ሁለንተናዬ ገበናዬ እኮ ነሽ አንተ። ምን ይላል? ልክ ነህ አውቃለሁ። ያው ግን ሌላ ጅብ ተከትላ ማለቴ ሌላ ሰው ተከትላ ሌላ ወንድ ተከትላ ሄዳን የጠፋችሁ። ስለዚህ በቃ ትታውን ሄደችሁ ስላሉ በቃ እሷ ቀጠላች ከተወች
ለምን አንተስ አትተዋትም ልልፈልግ እኮ ነው። አልተዋትም፣ አልፈልግህም፣ ትቻለሁ። በቃ ሌላ ሰው ፈልግ ብላ ቁርጤን ካልነገረችኝ ትታኛለች ብዬ አልተዋትም፣ እፈልጋታለሁ። ቆይ እሺ፣ ስለ ጎራው ጅብም ካልጮኸ እሷንም ካላገኛትስ? እስከ ወዲያኛው ድረስ እፈልጋታለሁ። በቃ አይዞ፣ አትጨነቅ። የግድ ማግኘት ካለብህ ደግሞ ያው ፈልጋት። ወየት ብዬ ልፈልጋት? እኔ የምልህ ጎራው፣ ያው ከሀገር ስትወጣ የት ብለህ ልትፈልጋት ነው የወጣኸው? እኔማ የከተማውን መግቢያ መውጫ ቀዳዳ ጠፍቶኝ ቢሄ ውጣ ቢሄ ግባ እንዲህ አድርገው እንዲህ አታድርገው የሚለኝ አጋሽ ካገኘሁማ ቁርጤን አውቄ ርፍ ነበር የምለው። በቃ አይዞ፣ አትጨናነቅ። ያው እኛም እናግዛለን። አዎ ያው እዚህ አዲስ አበባ ካለች ፈልገን እናገኛታለን። እብለት እውነቴን ነው። እውነቴን ነው። አንተ ሰው ግድ የለህም ጎራው። እንዴ ያው አብረን እየኖርን አይደል እንዴ? ታዲያ የሰው ልጅ ሲቸገር ካልተዛዘንን፣ ካልተጋገዝን፣ ካልተረዳዳን ያው ታዲያ ምኑን ሰውን ነው እንዴ? የሰው ልጅ እኮ በተሳሰብ መረዳዳት አለበት። አዎ ቆመሃል እንዴ? ታዲያ ኋላ የት ልሄድ? አንተ ምንድነው እንዲህ ጉንዳ እንደበላው ጥጃ ፈርጦጦ የሚያስሮጥ እንዴ? መጀመሪያ አልክ ልበላ እንዴ? ከዛ አጀብ ብለህ ተነሳ። ታዲያ ምንስ አጀብ ካለ ያቦካቸዋል ብሎናል ሽፈራው። ኧረ እኔ አላቦካህም እባክህ። አታቦካኝ? ያላቦካህም እንዴ? እኔ ደግሞ በቃ ደነገጥኩ። እኔ እኮ በቃ እገዛሃለሁ ስትለኝ ጊዜ ደስ ብሎኝ እኮ ልስብስር እኮ እንደው የፈረጠጥክብኝ። እንዴ እንደዛ ነው እንዴ? አዋድ እኔ የምልህ ጎራው፣ በጀ ያው አንተ ቆይ ለፍቅሩም ለጸቡም አጀብ ካላልክ አይሆንልህም። አመል ነው። ታዲያስ ያው እኔም ደግሞ መደንገጥ አመል እኮ ነው። ለዛ ነው የደነገጥኩ። ማለዚያ በቃ አይዞህ፣ አትጨነቅ። እሺ ጎራው፣ ያው አብረን እንፈልጋታለን። እሺ በነገራችን ላይ እንትን ይኖርሃል። ምን ነበር ፎቶ አለ ፎቶ አለኝ። ቆይ ጠብቀኝማ። ጥሩ ነው። አረ ጎርዬ ምስኪን ልጅ ምስኪን እንግዲህ አመጣ። ታዲያ አይ ጎራው፣ እንደ ጎራው ምስኪን ነህ። በእውነት ምስኪን ነህ። እንዴት ሰዎች ዝም ብለው ነው ያስፈራሩኝ። አንተ እኮ እንዴት አልፈራም ከሆነ በኋላ። አዎ እንዴ በእውነት ጎራው፣ ይኸውልህ እኔ ፎቶ የፈለኩት ያንተን አይደል? የዋናው የኔ ነው እንጂ የሚያስፈልገው የኔ ነው እንጂ የፎቶ ማለት እኮ ሸጋ ነው። ስማ እኔን የማያቀኝ ማንም የለም። ጎራው ካል አገር ምድሩ ነው የሚያቀኝ። ስማይ ይሄን ፎቶ ይዘህ የጎራው ሚስት ጠፍታለች እያልክ የምታፈላልግልኝ መስሎኝ። እንደዚህም አይሆንም ጎራው፣ በአንተ ፎቶም አይሆንም። እኔ እኮ አሁን የፈለኩት ሚስትህን ነው። ሚስትህን? አዎ ሚስትህን። ምን አባት ትሰራልሃለች ሚስት? ያው ምን ተባባልን? አውጣ ምን አባት ነው የምትሰራልህ ሚስት? ያው ምን ያው ምን ቆርጦ ነው አንተ ሚስት የምትፈልገው? ኧረ አትቆጣኝ ጎራው፣ አትቆጣኝ። አውጣ ነግሬሃለሁ። አሁን እኮ እኔ ግን ቦታው ነኝ። እኔ በተሬ መጣና ባይኔ መጣ። ቀልድ የለም። እሺ እኔ ግን ዝም ብዬ ሳስበው ወይ ጩኒን የማግባት ፍላጎት የለው ወይም ደግሞ እሱ ባል መሆን በመቻሉ ላይ እርግጠኛ መሆን አለ። እንዴት ነው እኔ ማግባት ፍላጎት የሌለው? ባል ይሄ ባል ቆይ አንተ እንዴት ነው እኔ ማግባት ፍላጎት የሌለው? ለባልነት ደግሞ ሙሉ በጣም አይልክም ሽማግሌ። ሰርጉ ሲደርስ ነው። ይገርማል እንዴ እሱ ካንተ ይበልጣል። እሱ አሳምሮ ነው የሚበልጥ። ምክንያቱም ካልሲውን እንዳንተ አይዘጋም። መስመር አንተ መስመር አትለፍ። በቃ አትናገረኝ። ምን ስለቀረ እንዳትናገረኝ። አይ ግን አንተ እውነቷን እኮ እንዴ ምንድነው የልብ ሲነገር ጲር ትላለህ እንዴ? ምንድነው የልብ መናገር ማለት? እስከ መቼ ነው በዚህ ሁኔታ የሚቀጥለው? ነው ወይስ ያኛው ሚሊኒየም እስኪመጣ ይቀጥላል? ምኑን ነው የምትሉት እንዴ? አንተን የሚያክል ሰው ካልሲ በመዘፍዘፍና የሰው ብረት ድስት በማስደንገጥ የሚኖረው እስከ መቼ ነው ለማለት ፈልገው። ታርዬ እስኪመጣ አንቺን የጠራሽ የለም። በቃ ከተሪያ ናፍ ላይ ወረደ። አትናገረኝ፣ ስለተሪ አትናገረኝ። በቃ ያልገባኝ እሷ ትነግረኛለች። አንተን የመሰለ ጎበዝ እኮ ሁሌ
ጊዜ በስራ ፈትነትና ካልሲ በመዘፍዘፍ ስትተረው አይደብርም? ኧረ ስንት ጊዜ ነው የምናገረው እኔ ስራ ፈት አይደለሁም። ለካ ስራ አጥነ ስራ ተባለ ፈትም ተባለ ያው ነው ልዩነት የለውም አንድ ነው በቃ። ከዚህ ስምና ወቀሳ የምትወጣው መቼ ነው ጥያቄ? እየተዘፈዘፈው ካልሲ ሲታጠብና ስራ ሲያገኝ አገላበጥሽው። ስራ ሳገኝና ካልሲውን አጥቤ ሳወጣ እንዴ አንተ ስራ ካገኘ ካልሲን አታጥብና? አዎ ቅድሚያ ስራ ነው የሚበልጠው። ቆይሽ ማን ነው አጥቦ የሚያወጣው? እንጃ። ስለሌሎች ችግር መልስና መፍትሄ አለ፣ ለራስ ግን የለም። የሌሎች ሰዎች ችግር እንደራስ ችግር ትታመማለህ፣ ለራስ ግን አታውቅም። ቆይ ግን ጎሳ ከዚህ በፊት ካልሲ ማን ነበር የሚያጥብልህ? ዩኒቨርሲቲ እየተማርኩ እያለሁ ውዴ ነበረች የምታጥብልኝ። እሺ ከዩኒቨርሲቲ ተመርቄ ስወጣ ግን እሷም ደረጃ እድገት አግኝታ ወደ እናትነት ተሸጋግራ አገኘዋል። ከዛ በኋላ አንዳንዴ በሙድም በግድም ቤዛ ታላቀልቅልኝ። እሷ በሙድም በግድም ካላለቀለቀችልስ ቅድም እንዳየሽው ተዘፍዝፎ ቃኑን ይጠብቃል። ማን ያወጣዋል? ቆይ ለምንድን ነው ራስ አጥበማት? እንዴት አድርጌ ሰዎች እንደሚያደርጉት ነው? አረ በጣም ብዙ በጣም ከባድ። አረ አይሆንም፣ አይቻልም። ድንገት ደግሞ ሁሉንም አጥቤው በኋላ ምዘፈዝፈው ልጣን። ከምር እችላለሁ ብለህ ስታስብ እኮ ነው ካስተሳሰብ ባርነት የምትወጣው። እንዴ አንቺ ደግሞ ወዴት ዘለች? አስተሳሰብና ይሄ ምን አገናኘው? አልችልም ብሎ ስላሰበ መሰለኝ አለቅልቆ ማውጣት የተቸገረው። ይሄ የዘፈዘፍከው ካልሲ የማንነት ነጸብራቅ የውስጥ ፍዘት መስታወት ነው። ያቺ ቲቲ ለካ ወዳ አይደለም ንግግር አዞረኝ የምትለው ሳይገባ ቀርቷል። ይሄ የዘፈዘፍከው ካልሲ ስራአተ በቅፈላና በፍልፈላ የምትኖረው ተመሳሳይ መልክ አላችሁ። አረ ንግግርሽ ሊያዞረኝ ነው። በአማርኛ ትነግሪኝ? አየህ መጀመሪያ ካልሲን የሚያጥብልህ ሌላ ሰው ነበር። የሚያግዝ ሰው እርዳታውን ሲያቆም አልችልም ብለው ወሰንክና መዘፍዘፍ ጀመርክ። ይሄ ካልሲው ነው። ከዩኒቨርሲቲ እንደተመረቅ በተመረኩት የሥራ መስክ ካላገኘው መስራት አልችልም ብለህ አስተሳሰብህን ዘፈዘፍከው። እንዴ የት ነው ዘፈዘፈው? አስተሳሰብ ደግሞ ይዘፈዘፋል እንዴ? ቆይ አንቺ ግን ምኑን ከምኑን ያገናኘሽው? አስተሳሰቡን ከካልሲው። ለነገሩ ያንተ ብቻ አይደለም የብዙ ወጣቶች ችግር። ቀላል በሆነና ሰዎች ባሳዩን መንገድ መጓዝ እንጂ ውስብስብ በሆነና ማንንም ባላሳየን መንገድ የመጓዝ ብልጠት ይጎለናል። ቆይ ግን አንቺ ማታ ስራ ብለሽ የምትሄጂው ትምህርት ቤት ነው እየተማርሽ የምትመጪው? ታገባኝ እኮ። ቆይ ግን ምን አድርግ ነው የምትሉኝ እንዴ? ግን ሐሳባችሁን አከብራለሁ፣ ምክራችሁን ደግሞ እቀበላለሁ። እናንተም የኔን ሐሳብ ታከብራላችሁ፣ ምክሬን ትቀበላላችሁ አይደል? እንቀበላለን። እንድሻሻል እንድጠቀም ከሆነ የምትፈልጉት ሰርታችሁ ብታሰሩኝ ደስ ይለኛል። ብናጥብል ማለት አላጥብል በበኩል አላጥብል እንዳላስበው ትፍረቱ እንጂ አያችሁት አይደለ? ይኸውልህ ጎሳ ካልሲን ከተዘፈዘፈበት ለማውጣት ቁርጥ ያለ ውሳኔ ወሰድ። ከተማርኩት የሥራ መስክ ውጪ አልሰራም ከሚለው ፍዘት ውጣ። ሐሳብሽ ጥሩ ነው። እንግዲህ እንደምንም ሰሞኑን ጨከን ብዬ ሞክረዋለሁ። ሰሞኑን አይደለም ዛሬ ነው አሁን። ጎሳው አድርጓለሁ ብለህ ተነሳ ታደርገዋለህ። ገና ያን ሁሉ ካልሲ ላጥብ? ትንሽ ካልሲ እኮ ነው ለካልሲ ራስህ እኮ ነው ያጠራቀምከው እንጂ አንድ በነበረ ጊዜ መገላገል እየቻልክ ተከመረ። አሁን ተራራ መስሎ ተቆለለ። እሺ በመዘፍዘፉ እኔ እጠየቃለሁ። ይሄ ሁሉ ካልስ በመጠራቀሙ ግን እናንተም ትጠየቃላችሁ። እስከ ዛሬ የት ነበራችሁ? አንተ እኮ ነው ያረከው። ድፍረቱ አንቺ ያን ሁሉ ካልስ ይዘጋል። አጥቤ አሽቼ እንደገና ለቅልቄ ጨምቄ አስጥቼ አራ ምንድነው ያን ሁሉ ብለህ የምታካብደው? ዴቆሳው ቀለል አድርጋ አስበው እንጂ ይኸውልህ ከአንድ ካልስ ትጀምራለህ፣ ከነጠላ ከአንዷ ትክክል። ከዛ ሌላኛው ነገር ትቀጥላለህ። አዎ ከዛ ወደ ሁለተኛው ካልሲ ትሸጋገራለህ። ከዛ ወደ ሶስተኛው
ከዛ ወደ አራተኛው ከዛ ወደ አምስተኛው ካልሲ ነው አንዴ ጎሳው ተጠፋን ሁሉንም ጭርስ አድርገህ ጥብ አድርገህ ጨረስክ ይባላል። ተገላገልክ። ጎሳው ይሄንን ካልሲ ከተዘፈዘፈበት ለማውጣት ሞራል ከሌለ መቼም ካስተሳሰበ ፍዘት አትወጣም። አራራራ አልሰማችሁም እንዴ? ያን ሁሉ ነፍ ካልሲ ሳጥፍማ አልገኝ። አንድ ቁርጥ ያለ ነገር ልንገርህ፣ ይሄንን ካልሲ ከተዘፈዘፈበት ታውጣዋል። ታውጣጣለህ እንዴ? ልታስገድዱኝ ባልሆነ ደና ከተዘፈዘፈበት ተገደት ጀምረዋል። ከዛስ ደስ ብሎህና ፈቅደህ ትጨርሰዋል። ኧረ እባክሽ ስለ ቡናው በጣም አመሰግናለሁ። ግን ጭንዬ ሁሉ ጊዜ እቃ በማንሳቱ ካልሲ በመዘብዘፉ ከምንተረበው እንዲለወጥ ለምን አናግዘው? እባክሽ እሱም አይለወጥም ካልሲውም አይታጠብም። ካገዝ ነው ግን ያረጋዋል። እንዴ ምንድነው ማገዝ ማለት? ልናጥብለት እኔ ጭኔ እንደሆነ ንክቻ አድርገናት ነው የራስሽ ጉዳይ እንጂ ካጠብሽ። እስኪ ጀምረው ካገዝ ነው ራሱ ይጨርሰዋል። እንዴት ነው የምናገዘው? እኔ የሆነ ዘዴ አስቤያለሁ። ቆይ ምን አይነት ዘዴ ያሰብሽው? ምን መሰለሽ? ጎሳው ይቅደም እኮ ነበርሽ። ለምን ቆይ መጀመሪያ ጎራውን አናግዘውም? አረ ጎሳው ይቅደም ምን ችግር አለው? በተራ እናደርገዋለን እኮ። ቀጥለን ደግሞ ጎራውን እንረዳለን። አይሻልም ትጅዬ? ጎራው ጎራው ታዲያ ጎራው ምን አግዙኛል? ምን ብር ቸገረኛል እንዴ? ቆይ ባለፈው ሚስቱ ጠፍታለች አብረን እናፋልገው ብለን ስብሰባ አልተወያየንም አላወራንም? ሚስቱ ሚስቱ ዳርሜልሽ ዳርሜ እሺ እሱንም እኮ እናግዛለን። መጀመሪያ ግን ጎሳውን በራሱ አስተሳሰብ እስረኛ የሆነውን እናግዛለን። ጎሳውን እናግዛው። ጎሳውን አግዘን ቀጥለን ደግሞ ጎራውን እናግዛለን። ጎራውስ እንቅልፋቱ ጭንቀት ላይ እኮ ነው። ምን ሆናችሁ ነው? ያልገባህ ነገር አለ እኮ። አናግዘውም አላለም እኮ፣ ግን በተራ ነገሮችን እየተነጋገረ መጀመሪያ ጎሳውን ከዛ በኋላ ደግሞ ወደ ጎራው ያው ለምን በቃ ለምን በድምጽ ብልጫ ይወሰን? በቃ በድምጽ ብልጫ ይወሰን አይሻል? አዎ በቃ ጎራው የምትሉት እጃችሁ አረ እንዴ በቃ ተነጋግረን በተስማማነው እናስቀድማለን ባለው እናስቀድማለን። በቃ እንደዛ ነው የሚሻለው። እኛ አንድ ግቢ ውስጥ እየኖርን መግባባት አይደል እንዴ? በቃ ተው፣ እኔ ጨርሰዋለሁ። ምን ነው የምትሄደው? ብርሃኑ የጎራውን ነገር ለኔ ተውት፣ እኔ አገኝለታለሁ። መድከም አያስፈልግም፣ መፈለግ አያስፈልግም። እኔ አገኝለታለሁ። በቃ ሚስቱ ያለችበትን ቦታ ታውቃለህ እንዴ? ሚስቱ አይ አላውቅም። እሱ ግን መፍትሄ አገኝለታለሁ ማለቴ ነው። ቆይ ምን አይነት መፍትሄ ነው የምታገኝለት? ይኸውላችሁ እኔ ገብቼ ከቤት አሁን ሳረሰው እንደው ልጻፈው። እኔ ራሴ የምጨርሰው ነገር አለኝ፣ እጨርስለታለሁ። እናንተ አትጨነቁ። እኔ ምን ነው የምትጽፈው? ምን እኮ ብራዩ ምን እንደምትጽፍ አልገባንም። ምንድን ነው የምታወራው? እስኪ 40-50 ጥያቄ እየጠየቃችሁ ድርሰቴን አታስጠፉኝ። እዛው እናንተ ተወያዩ። ስለ ጎሳው ላይ ገዛው ላይ ምን አንዘምትበት? አስማምተናል። ምን ማድረግ እንዳለብን እንነጋገርና ያለውን ነገር እንጨርሳለን። ጎሳውን እንዴት ነው የምናግዘው? ቆይ አልገባኝም። ትጂዬ እኮ ዘዴ አለኝ ብላለች። ችግር የለውም፣ እሱ ለኔ ተውት። ዘዴ አለሽ? አዎ ዘዴ አለኝ። ለኔ ዘዴ ማንም ዘዴ እኮ ነፍ ዘዴ አለኝ። አንተም ዘዴ አለ እንዴ? ለዘዴማ ስንት ዘዴዎች አሉ እኔ ጋር። ያው ዘዴ እኮ ዘዴ ነው። ያው ዘዴ ደግሞ ካመጣሽ ዘዴው ዘዴ ይፈታል አይደል እንዴ? የኔን ዘዴ ማለት የኔን ዘዴ ነው የምነግራችሁ። ነው። ቆይ እሺ ያንቺ ዘዴ ምንድን ነው? ያንቺ ቅደም። ይኸውልህ አዳምጠኛ፣ መጀመሪያ ማዳመጥ። እንግዲህ ምን መሰለህ፣ የምንፈልገውን ነገር እናገኛለን፣ እናጣለን። ምንድን ነበር ያልኩት? እናገኛለን እናጣለን አልክ። ምኑን? እኔ ብለው አዎ የምንፈልገውን ነገር እናገኛለን፣ እናጣለን። አዎ ይኸውልህ ደብዳቤ ተጽፎልሃል።
ደብዳቤ ተጻፈልህና ወደ አገር ቤት ሄደ አገር ቤት ደግሞ ወደ እኔ ላኩት አዎ የጻፈችው ደግሞ ማን መሰለች ሚስትህ ነች ዳርሜልሽ ዳርሜ የኔ ዳርሜልሽ ዳርሜ ደብዳቤ ጣልልኝ አጀ በሽ አይዳርም የኔዋ ዳርም የዳርም ጎሽ ደስ ብሎኛል ብርሃኑ በርስ እሺ ምን ልብ ብለህ አድምጠኝ እንግዲህ ምን ይላል መሰለ ጉዳዩ ያመትረፍትን ስለመጠየቅ ይላል ከላይ በረሱ እንደተጠቀሰው እኔ የመስሪያ ቤቱ ሰራተኛ ማህበረሰቡን ሳገለግል ቆይቼ አሁን ግን ብርሃኑ እንዲህ ያለ ደብዳቤ ነው እንዴ የኔ ሚስት የጻፈልኝ ይሄ ለካ መስሪያ ቤት የጻፍኩት ነው አዎ ቆይ ያንተ የጻፍኩት ሌላ ነው ታዲያ አዎ እሱ ነው እንዴ አዎ ይሄ ነው አንተ ታዲያ ያለ ነው እንዴ ዝምተኛ አንተ ይሄ ነው የሌላ የምታስበኝ ያኛው ይሄ መስሪያ ቤት ምን ሆኗል ይሄ እንዴ የኔ አዳርም የለ እሱ ነው ላንተ ጻፍኩት የኔ አዳርም ባላሁን ዘለቀው እስቲ ምን አለች ላምብብልህ ልብ ብለህ አድምጠኝ ለተከበርከው ውድ ባለቤቴ ለጎራው ይልቃል አቤት ለጤና እንደምን አለህ ዛር ምስጌ እኔ ደህና ነኝ ጎራው አቤት እኔ እንግዲህ ታገር ወጥቼ ርቅ ያለሁ ወት እኔን ፍለጋ ብለህ ወጥተህ በሰው ሀገር በመንከራተት ላይ መሆንህን ሰምቻለሁ አሁን እኔ ያለሁት ወዶኝና ወድጀው ካስኮበለለኝ ጉብል ጋር ተጋብቼ አሜሪካ በሚባል ሀገር ነው አሜሪካ እንግዲህ አትፈልገኝ እርምህን አውጣና ሲሆን ሌላ የምትሆንህን አግብተህ ኑር አይታልክም ቁረብና ኑር የኔ ነገር አክተሟል ቁርጥህን እወቀው ደናሁን ብላለች ደናሁን ቁርጥህን እወቀው እንግዲህ አትፈልገኝ ብላለች አዎ አትፈልገኝ የራስህ እናቴ እናት አይደለችም እኮ ዳርሜልሽ ናት እናቴ ነች በቃ ጎራው በቃ ተግዲል ማን ብራኑ እንላውጣበት አንተ እንላውጣበት ያለው አረባቂ በቃ እናቴ አፎይ በቃ እንግዲህ ዳርም የለሽ ነገር እንግዲህ አንተም አገር ቤት ሄድ መልሆን አንተ መሬትን እያረስክ እዛው ቆይ በቃ አላደርገውም አይሻኝም ዳርም የለሽን ትቼ እና ምን ልትሆን እዚህ ኧረ እንደው ያባቴን ቀን ሳንሳዲስ አልመለስም ብዬ ያንገት ማህተሜን በጥሸኮ ነው የወጣሁት ባዶን ብመለስ ሀገሬው ቀው ጀባው እንደው ይጠየፈኛል እርሜን የበላው ያህል ነው የቆጠርኩት የሷ ነገር እኮ አክትሟል በቃ እንግዲህ እንዴ አክትሟል እኮ ምን ታረጋለህ እዚህ ይኸው ቀጥላለሁ ከሷ ጋር እህል የቀመስኩበትን ጎጆ ውሃ የተጣጣንበትን ጀረት ያየው ከቀልቤም አልሆን እዚህ መሆን ምንም ጥቅም የለውም እዛው ብትሄድ ይሻላል እዚህ ሆናለሁ እኮ አልኩ እዛው ብትሄድ ይሻላል አልኩ እኮ አልሄድም እኮ አልኩ በቃ ይኸው ነው መሆኑ እኮ ለምንድን ነው ማትሄደው አልሄድም በቃ ለምን አትሄድም ምን ታረጋለህ ተብራሉ ተው በሐዘን ላይ ሐዘን ጨምር እኔ ሐዘን እኮ አይደለም ተው ግድልህ እኔ ሐዘን ጨመርክብኝ ሐዘን ጨመርክብኝ
ሁላ ያስፈልግም ረሳው ምኑን ተገደ ትጀምራለህ ብዬ ነበር ጀምር ምን ልጀምር አንድ ብለህ ጀምር አንድ ብለህ ጀምር አንድ ግን እስከ ስንት ነው መቁጠር ያለብኝ እስከ ስንት ቁጥር አልተባልክም ቁረጥ ነው ምን ልቁረጥ እንዴ ወስን የተዘፈዘፉት ካልሲዎች ይውጡ አዎ ይውጡ እናንተ ተቀልዳላችሁ እንዴ አረ ለታክሲ ነው እንጂ ለካልሲ መሰለፍ በጣም ፋራ ነው እውነት ረላሽ በሉ እንዴ ለካልሲ ነው እንደዚህ ሰልፍ የወጣችሁት አረ ቆይ ኢንጂነር አባየን አስፈቅዳችሁ ነው ሰልፍ የወጣችሁት ዋ አልተፈቀደ ሰልፍ አታላቅብን አንተ እባክህ አንተ ናገርከኝ ጌታው ቀጠሮ አለብኝ መሄድ አለብኛ እንዴ ቀጠሮ የለም ዛሬ ካስተሳሰብ እስረኝነት ከመላቀቅ የተሻለ ቀጠሮ የለም ትክክል እውነቷን ነው አንቺ ያምሻል እንዴ ረፍዶብኛል እዚህ የበለጠ ካረፈርኩ ደግሞ ጥላይ ነው የምትይው ቦታው ግን ያናል አትቀልድሽ አንተ ቁም ነገር አይደል በቃ ቀጠሮ ነው መከበር አለበት ማለት ያው ቀጠሮ አንዳንድ ጊዜ ይሰረዛል ይቀራል አይደል እንዴ ስለዚህ አንተ ቅርና ደውልላት ንገራ አው ደውል አጣና ስልክህን ደውል እንዴ እናንተ ያማችኋል እንዴ እንዳታስበው ደውል ቆይ አይ ነገና እኔ ብሳለሁ ሄሎ ይቅርታ ትንሽ ላረፍድ እችላለሁ እሺ ኧረ ሰላም ነው ኧረ ሰላም ትንሽ የሆነ ችግር ነገር በቃ ደውልልሻለሁ እሺ ቆይ ምንድን ነው የተዘፈዘፉት ካልሲዎች ነው አይደል ይወጡ የተዘፈዘፉት ካልሲዎች ይወጣሉ በጣም ነው የምትገርሙት እንደዚህ ቀላል ነው እንዴ መዘፍዘፍ ድሮ ቀረ አየህ ችግራችንን ከስር ነው ማጽዳት ያለብን ያቆየነው ችግር ተራራ ያክል ይገዝፍና የምናሸንፈው አይመስልም ልክ ነች ቀላል ነው አይደል እንደዚህ በጣም ተዘጋየን ታሪከልናል የኛ ልጅ በርታ እንዳትረታ የኛ ልጅ በርታ እንዳትረታ የኛ ልጅ በርታ ማንን ነው ካድካ ጀማውን ጀማው ምንድነው ወንድም ነው እሷን ሳሊዝ አልመለስም ብዬ ምዬ ተገዝቼ ቃሌን ዋጥ ስልቅጥ አርጌ ባዶዬን ስመለስ ጊዜ ሰው እንደ ጠላኝ አገር ምሩ አንቋሸሸኝ አሾኮሾ ገብይ እኮ ነው የምልህ ታዲያ አንተ ለምን ባዶ እጅህን ሄድክ ጠፋኝ ሀገር ምድሩን አስሼ አጣኋት ማናት የጠፋችው ሚስቴ ዳርሜ አዎ ሰምቻለሁ ሚስቱ ጥላው ሄዳ ሚስቱ ትታው ሄዳ እሷን ፍለጋ ነው የወጣው ሲባልማ ሰምቻለሁ እኮ ዳርሜ የበላች ባልቷል ጎራው ጅብማ እኮ ይጮሃል ጮሃል አንተ አልሰማክ ይሆናል እንጂ አልጮህም ኧረ ይጮሃል አልጮህም እንዴ ትናንት ራሱ ማታ ሲጮህ ነበር አይቶኝ አልጮህም እባክህ ጅብማ ይጮሃል አልጮህም አልጮህም
ያው ግን ለምን አትተዋትም? አልተዋትም ዳርም የለሽ ማለት እኮ ሚስቴ ገበናዬ ሁለንተናዬ ገበናዬ እኮ ነሽ አንተ። ምን ይላል? ልክ ነህ እኮ ልክ ነህ አውቃለሁ። ያው ግን ሌላ ጅብ ተከትላ ማለቴ ሌላ ሰው ተከትላ ሌላ ወንድ ተከትላ ሄዳን የጠፋችሁ። ስለዚህ በቃ ትታውን ሄደችሁ ስላሉ በቃ እሷ ቀጠላች ከተወች ለምን አንተ አትተዋትም ልልፈልግ እኮ ነው። አልፈልግህም ትቻለሁ። በቃ ሌላ ሰው ፈልግ ብላ ቁርጤን ካልነገረችኝ ትታኛለች ብዬ አልተዋትም፣ እፈልጋታለሁ። ቆይ እሺ ስለ ጎራው ጅብም ካልጮኸ እሷንም ካላገኛትስ? እስከ ወዲያኛው ድረስ እፈልጋታለሁ። በቃ አይዞ አትጨነቅ። የግድ ማግኘት ካለብህ ደግሞ ያው ፈልጋት። ወየት ብዬ ልፈልጋት? እኔ የምልህ ጎራው ያው ከሀገር ስትወጣ የት ብለህ ልትፈልጋት ነው የወጣኸው? እኔማ የከተማውን መግቢያ መውጫ ምን ቆነጠጥሽ? ከዛ እዚህ መጥተህ ምን ጊዜ ብረት ድስቴን ቆነጠጥካት? አዎ ነበር። ጎሳው ትርፍ ነው ብለህ ወስደህ ከሆነ እንዳትሳሳት እሺ። የዕለት ጉሮሬን የማበስልባት አንድ ብረት ድስቴ ናት። ልብ አድርግ ቲጂ ነው ተናግሬያለሁ። ቆይ ምንድን ነው የምትይኝ? ብረት ድስቴን ካነሳህበት ቦታ መልስ አስቀምጣት እሺ። ስትወስድ እንዳላየው ሁሉ ስትመልስ እንዳላይ ከፈለክ እገባልሃለሁ። መልሳት ዛሬ። ጩኒ ደግሞ ሌላ ቦታ አስቀምጠሽ ከሆነ ፈልጊ። ከምሬ እኮ ነው። አንቺ ገብተሽ እስክትወጪ እሱ ካለበት ቦታ ንቅንቅ አላል። ምን ነካሽ ቲጂ? አንቺ እኮ የእጁን ርዝመት ስለማታውቂ ነው። መልስ ከፈለግሽ በ10 ጣቴ ፈርሜ ልመስክርለት። ባንዱም እንዳፈርሚ ያውልሽ እዛ ጋር ስማይ፣ ይሄን ፎቶ ይዘህ የጎራው ሚስት ጠፍታለች እያልክ የምታፈላልግልኝ መስሎኝ። እንደዚህም አይሆንም ጎረው፣ ባንተ ፎቶም አይሆንም። ታዲያ እኔ እኮ አሁን የፈለኩት ሚስትህን። አዎ ሚስትህን። ምን አባት ሰራልሃለች ሚስት? ያው ምን ተባባለን? አውጣ ምን አባት ነው የምትሰራልህ ሚስት? ያው ምን ቆርጦ ነው አንተ ሚስት የምትፈልገው? ኧረ አትቆጣ ጎረው፣ አትቆጣኝ። አውጣ ነግሬሃለሁ። አሁን እኮ ቦታው ነኝ እኔ በተሬ መጣና ባይኔ መጣ ቀልድ የለም እሺ። የማይመጣው እኔ ግን ዝም ብዬ ሳስበው ወይጩኒን የማግባት ፍላጎት የለው ወይም ደግሞ እሱ ባል መሆን በመቻሉ ላይ እርግጠኛ መሆናል። እንዴት ነው እኔ ማግባት ፍላጎት የሌለው? ባል ይሄ ባል ቆይ አንተ እንዴት ነው እኔ ማግባት ፍላጎት የሌለው? ለባልነት ደግሞ ሙሉ በጣም አይልክም ሽማግሌ። ሰርጉ ሲደርስ ነው። ይገርማል እንዴ እሱ ካንተ ይበልጣል እሱ።
አሳምሮ ነው የሚበልጥ። ምክንያቱም ካልሲውን እንዳንተ አይዘፋ። አረ መስመር አንተ መስመር አትለቅ። በቃ ትናገረኝ። ሚስለተሪ እንዳትናገር። ቆይ ግን አንተ እውነቷን እኮ እንዴ ምንድነው የልብ ሲነገር ጲር ትላለህ እንዴ? ምንድነው የልብ መናገር ማለት? እስከ መቼ ነው በዚህ ሁኔታ የሚቀጥለው? ነው ወይስ ያኛው ሚሊኒየም እስኪመጣ ይቀጥላል? ምኑን ነው የምትሉት እንዴ? አንተን የሚያክል ሰው ካልሲ በመዘፍዘፍና የሰው ብረት ድስት በማስደንገጥ የሚኖረው እስከ መቼ ነው ለማለት ፈልገው። ታርዬ እስኪመጣ አንቺን የጠራሽ የለም። በቃ ከተሪያ ናፍ ላይ ወረደ። አትናገረኝ፣ ስለተሪ አትናገረኝ። በቃ ያልገባኝ እሷ ትነግረኛለች። አንተን የመሰለ ጎበዝ እኮ ሁሉ ጊዜ በስራ ፈትነትና ካልሲ በመዘፍዘፍ ስትተረው አይደብርም? ኧረ ስንት ጊዜ ነው የምናገረው? እኔ ስራ ፈት አይደለሁም። ለካ ስራ አጥነ ስራ ተባለ ፈትም ተባለ ያው ነው፣ ልዩነት የለውም፣ አንድ ነው። በቃ ከዚህ ስምና ወቀሳ የምትወጣው መቼ ነው ነው ጥያቄ። እየተዘፈዘፈው ካልሲ ሲታጠብና ስራ ሲያገኝ አገላበጥሽው። ስራ ሳገኝና ካልሲውን አጥቤ ሳወጣ እንዴ? ቆይ አንተ ስራ ካገኘ ካልሲውን አታጥብ? አዎ ቅድሚያ ስራ ነው የሚበልጠው። ቆይ ማን ነው አጥቦ የሚያወጣው? እኔ እንጃ። ስለ ሌሎች ችግር መልስና መፍትሄ አለ፣ ለራስ ግን የለም። የሌሎች ሰዎች ችግር እንደ ራስ ችግር ትታመማለህ፣ ለራስ ግን አታውቅም። ቆይ ግን ጎሳ ከዚህ በፊት ካልሲ ማን ነበር የሚያጥብልህ? ዩኒቨርሲቲ እየተማርኩ ቀዳዳ ጠፍቶኝ ቢሄውጣ ቢሄግባ እንዲህ አድርገው እንዲህ አታድርገው የሚለኝ አጋሽ ካገኘውማ ቁርጤን አውቄ ርፍ ነበር የምለው። በቃ አይዞህ አትጨናነቅ፣ ያው እኛም እናግዛለን። አዎ ያው እዚህ አዲስ አበባ ካለች ፈልገን እናገኛታለን። እብለት እውነቴን ነው፣ እውነቴን ነው። አንተ ሰው ግድ የለህም ጎራው። እንዴ ያው አብረን እየኖርን አይደል እንዴ? ታዲያ የሰው ልጅ ሲቸገር ካልተዛዘንን፣ ካልተጋገዝን፣ ካልተረዳዳን ያው ታዲያ ምኑን ሰውን ነው እንዴ? የሰው ልጅ እኮ በተሳሰብ መረዳዳት አለበት። አዎ ቆመሃል እንዴ? ታዲያ ኋላ የት ልሄድ? አንተ ምንድነው እንዲህ ጉንዳ እንደበላው ጥጃ ፈርጦጦ የሚያስሮጥ እንዴ? መጀመሪያ አልክ ልበላ እንዴ? ከዛ አጀብ ብለህ ተነሳ። ታዲያ ብለስ አጀብ ካለ ያቦካቸዋል ብሎናል ሽፈራው። ኧረ እኔ አላወካህም እባክህ። አታቦካኝ? ያላወካህም እንዴ? እኔ ደግሞ በቃ ደነገጥኩ እኮ። እኔ እኮ እንደው በቃ እገዛሃለሁ ስትለኝ ጊዜ ደስ ብሎኝ እኮ እንደው ልስብስር እኮ ነው እንደው የፈረጠጥክብኝ። እንዴ እንደዛ ነው እንዴ? አዋድ እኔ የምልህ ጎራው በጀ ያው አንተ ቆይ ለፍቅሩም ለጸቡም አጀብ ካላልክ አይሆንልህም። አመሌ ነው። አመል ነው። ታዲያስ ያው እኔም ደግሞ መደንገጥ አመሌ እኮ ነው። ለዛ ነው የደነገጥኩት። ማለዚያ በቃ አይዞህ አትጨነቅ እሺ ጎራው። ያው አብረን እንፈልጋታለን እሺ። በጀ በነገራችን ላይ እንትን ይኖርሃል። ምን ነበር ፎቶ አለ ፎቶ አለኝ። ቆይ ጠብቀኝማ። ጥሩ ነው። አረ ጎርዬ ምስኪን ልጅ ምስኪን አመጣ። ታዲያ አይ ጎራው እንደ ጎራው ምስኪን ነህ። በእውነት ምስኪን ነህ። እንዴት ሰዎች ዝም ብለው ነው ያስፈራሩኝ። አንተ እኮ እንዴት አልፈራም ከሆነ በኋላ። አዎ እንዴ በእውነት ጎራው ይኸውልህ እኔ ፎቶ የፈለኩት ያንተን አይደል? የዋናው የኔ ነው እንጂ የሚያስፈልገው የኔ ነው እንጂ የፎቶ ማለት እኮ ሸጋ ነው። ስማ እኔን የማያቀኝ ማንም የለም። ጎራው ካል አገር ምድሩ ነው የሚያቀኝ። አንተ ከመቼ እዛ ደረስክ? ነው ወይስ ሸሽቶ አይደለም እባክሽ። ሽሮ ሰለቸኝ ተሰቃየው ቅቤ ስጋ አማራይ ብሎ ሸፍቶ ነው። ራሷ ናት እዛ ጋ ወስዳ የጣለችው። እኔ ነኝ የራሴን ብረት ድስት እዛ ውስጥ ጀምጣለሁ እና ራስ ውስጥ ደብቃ ነው እንጂ ነኝ እዛ ውስጥ ጀማስቀምጣ። ቅድም ውስጥ ያለው ማገፍቼ እዛው ረስቼው ነው። ጎሳው ይቀርታ ግን ተመልከች እንዴ ታዲያ ሳብኛ ተና እዛው ረስታሽው ቢሆን ግን ትርፍ መሆኑን አረጋግጬ አጮልልሽ ነበር።
እኔ ስለቅ ነበር ወንድ ነበር። ጉድ ጉድ ነው ዘንድሮ የማይሰማ ጉድ የለ። እንዲህ ለመዘፍዘፍ ካፏጨህማ አጥበህ ብታሰጣ ትፎክር ነበር ማለት ነው። እዚህ ግቢ ግን ምንድን ነው እየተደረገ ያለው እንዴ? የራሴን ካልሴን እንኳን እየዘፈዘፍኩት እያቃጠልኩት ባፏጭ ምንድን ነው ችግሩ? ኧረ ምንም ችግር የለው። እንደው እኔ ጉዱ ገርሞኝ እንጂ እንኳን ካልሲ አንተስ ተምረህ ተዘፍዝፈህ ቀርተህ የለ። አይ ጩኒ ብንከባበር ይሻላል። እሺ በጣም ትገርማለህ። በል ለማንኛውም ቡና ላፈላ ነው። ጩኒዬ ቶሎ ቶሎ ቃሽን ጨራርሽና እንግባ፣ ውስጥ እንጫወታለን። እሺ እንዴ አንደኛ ሐሳብ ነው። ቶሎ በይ ቶሎ በይ ቶሎ በይ ቶሎ በይ። ምን ሆነሃል? አንተ ምን ሆነሃል? እኔማ እየሄድኩ ነው። ከመሬት ተነስተህ ትቆጣለህ እንዴ? እኔ አልተቆጣሁም። እንደው በራሴ ነው የተበሳጨሁት፣ በራሴ ነው የተበሳጨሁት። አንተ ቆይ እንዴት ሰው ክሩን በጥሶ የማለበሰን ሳይፈጽም ወደ ኋላ ይላል? እኔ አልበላሁም። እንዴት ሰው ቃሉን ይበላል? እኔ አልበላሁም። እናቴ ትሙት አልበላሁም። ያው አባቴ ይሙት አልበላሁም። ምንም ነገር አልበላሁም። ማን ያለ? ያው የሰው ወሬ ነው። እኔ አልበላሁም። ማን ነው በላ ያለ? እኔ ወራሴ ነው የበላሁት። እኔ ወራሴ ነው ዋጥ ስልቅጥ ያደረኩት። ጎሽ ሳይ እንኳን በላ። አንተን እንዲህ ጎራው አንተማ ይገባል። እንኳን በላ ግን ጎራው